ወንድሜ ባለሟል እንዲሁ ልቤ ላይ መላለስ ጥያቄ ነው ያነሳው። ይሄ ብሉይ ኪዳን በጣም ከምወደው መጽሐፍ ኢያሱ በጣም እንደው ቃል በቃል እንኳን ቢጠና በዚህ በባይብል ስተዲ ላይ አይዶንት ኖ ብዙ አመት ሆኖኛል፣ ግን ይሄ ሲጠና ያስታወስኩት ነገር የለኝም። እንደ ኤፌሶኑ ቢጠና የምወደው መጽሐፍ ነው በጣም ብዙ ነገር የምንማርበት ነው። ወደ ሀሳቡ ልግባ አሁን ጊዜውን ሳልወስድ። እዚህ ምዕራፍ 1 ላይ አንኳር የሆኑ ብዙ ነገሮች አሉበት፣ ግን እንዲሁ ትንሽ ብዬበት ልለፍ። ይሄ የኢያሱ መጽሐፍ በአብዛኛው ብዙ ጊዜ አንዳንድ የተደበቁ ሀሳቦች የማይነኩ የምናይበትም ሀሳብ ነው እና ብዙ ከነዓንን በላይኛው አንዳንድ ሰዎች በማስተማር ላይ በመንግስተ ሰማያት ይመስሏታል፣ ግን አይመስለኝም። እኔም አልስማማም በዛ ነገር። ምክንያቱም በዛ በሰማይ ውጊያ የለም አይደል? ውጊያ የለም። በዚያ ከመሰልናት ከሚመሳሰለው መንግስተ ሰማያትን ትመስላለች ከነዓን ካልን ከነዓን የምትወረሰው በውጊያ እንደሆነና በዛ በሰማይ ደግሞ ውጊያ እንደሌለ እናያለን። እና ወደዛ አይነቱ ነገር ከመውሰድ ይልቅ በክርስቶስ ኢየሱስ በእግዚአብሔር የምንኖር ሰውን ህይወት ብናይበት በዛ ብንመስለው እኔ እንደዚህ ይገባኛል። የኔ ነው ልበል። በክርስቶስ የእግዚአብሔር ወራሾች ናችሁ ስለሚል መጽሐፍ እና ብዙ ጊዜ መውረሳችንና በረከቶቻችን እንዳሉ ሆነው ግን ተጋድሎ ያለበትን ህይወት አናይም። በእያንዳንዱ የህይወት ጎዳና በእናንተም ህይወት ውስጥ ወደ እግዚአብሔር በረከት እግዚአብሔር ወደ እጃችሁ ያስገባውን ትልቁ በረከታችን ክርስቶስ ነው። ግን ከዚያ በበለጠ እንደው በእግዚአብሔር ያገኘናቸውን በረከቶቻችንን ብንቆጥር ሁሉም ውስጥ ተቃውሞና የእግዚአብሔር የሆነ ነገር እንደዚሁ አይገኝም። እንዲሁ ግቡ ብሎም አላላቸውም። አንዱ የኢያሱ መጽሐፍ ከምንማርበት እረፍትንና የድልን ህይወት የምንለማመድበት እንደ አደር ሳይድ ደግሞ ከዛው ጋር እኩል በኩል የሚሄድ ነገር የውጊያ መጽሐፍ። ክብር ለእግዚአብሔር ይሁን። እያንዳንዱን ነገር ከድል ወገን ሆነን እንዋጋለን እንጂ ለድል አንዋጋም። ከድል ወገን ግን ይሄ በክርስቶስ ኢየሱስ ያገኘነውን ድል እያገኘነው ኤክስፒሪየንስ እያደረግነው የምንሄድበትን ህይወት የምናይበት መጽሐፍ ነው። ብዙ የበረከት ወራሽ የሆኑ ትምህርቶችን እስከ ጥግ ድረስ እንሰማለን። ከዚያው ጋራ ደግሞ እኩሌታ እንዲህ ያማከለ የሆነ ይሄንን በረከት የምንወርስበትን ህይወት የምናገኝበትን የውጊያውን ህይወት አንሰማም ወገኖች፣ አንሰማም። ያኛውን እንዲህ አይነቱን ነገር የምናይበት ክፍል እዚህ ውስጥ ነው። የራሱን የኢያሱን ህይወት ብናይ ጦረኛ ነበር፣ ሎሌ ነበር፣ ሰላይ ነበር፣ ያመነ ሰው ነበር አይደል? ያመነ ሰው ነበር። በድንጋይ ሊወገር ባለበት ሰዓት ሁሉ እንደ እንጀራ ይሆኑልናል ባለ ሰዓት ሁሉ ከካሌብ ጋራ ያመነ ሰው ነበር። ያመነ ሰው ነበር። ወደ ረፍት የገባ ሰው ነው። እሱና ካሌብ ብቻ ወደ ረፍቴ ይገባሉ ብሎ ካላቸው ሰዎች መካከል እሱና ካሌብ ብቻ የገቡ ሰዎች ናቸው። እሱ ብቻ የገባ ሳይሆን ያስገባም ሰው ነው። እግዚአብሔር ይመስገን። መግባታችን ብቻ ሳይሆን በክርስቶስ ኢየሱስ ሌሎቹን ግቡ ብለን ደግሞ የምናስገባም ልንሆን ይገባል። የድልን ህይወትም የኖረ ሰው ነው ይሄ ሰው። አንዳንድ የአይሁድ መጽሐፍ ምን ይላል? ትንሽ እንዲሁ እንግዲህ ስለጀመርነው ሐሳቡን ልበልበት ብዬ ነው። አንዳንድ እንደዚህ መጽሐፍ ላይ አናገኝም። ግን ኢያሱ ይሄንን ህዝብ ሲያስገባ 7 ዓመት እንደዚህ የውጊያውን ጦርነት አሳልፏል። ከዛ የቀሩትን እድሜዎቹን ደግሞ ምድሪቱን በመከፋፈል በ110 ዓመቱ ሞቷል። ይሄንን ኢያሱ 24 ቁጥር 29 ላይ ታገኙታላችሁ። የሞተበትን እድሜ ይነግረናል። ግን እንደዚህ ሊመራ የተጠራበትን ህይወት አናውቅም። እንዴት ብለው ይናገሩታል? 85 ዓመቱ ነበር። ሪታየርመንት በሚደረግበት ሰዓት ነው እግዚአብሔር ይህንን ሰው እንዲመራ በርታ ጽና ብሎ ወደዚህ አይነት ሊደርሺፕ ነገር ያስገባው።
በ85 ዓመቱ በ110 ዓመቱ ሞተ ከተባለ 7 ዓመት የጦርነት ከዛ በኋላ የቀሩት እድሜዎች ደግሞ ምድሪቱን ዲቪዥን የሚያደርግበት የሚያከፋፍልበት ዓመት ከሆነ በእንዲህ አይነት ህይወቱም ውስጥ ገና ትኩስ ሰው ነበር ይሄ ሰውና አርጅቷል። ግን በህይወቱ ውስጥ በእግዚአብሔር የሆነ ትኩስ ነገር የምናይበት ሰው እንደሆነ እናያለን። እና ይሄ የድል ህይወት የምንኖረውን አይነት ህይወት እንድንኖር ከዚህ ሰው ህይወት ብዙ የምንማራቸው ነገሮች እዚህ መጽሐፍ ውስጥ እንዳሉ መጽሐፍ ቅዱስ ያስተምረናል። እና ይሄንን ካልኩ 1-3-4 ቃላቶች አሁን እህቴ ይባትለው ነበር በብዛት ማሰላሰል የሚል ቃል አለ። ታሰላስለው ዘንድ ቀንና ሌሊት አስበው ሜዲቴት ማር በቃ እግዚአብሔርን ቃል ወገኖቼ ብዙ ሐሳቦቻችን በብዙ ነገር የሚወረሱብንና የሚያዙብን የእግዚአብሔርን ቃል ስለማናሰላስለው ነው። ሁል ጊዜ በሐሳባችን በነገሮቻችን በመንሰራበት በመንማርበት አይምሮአችንን ነገሮቻችንን ሁሉ ይሄ ቃል ቢወርሰው ምንኛ ደግሞ ይሄንን ህይወት እየተለማመድነው ህይወታችንም እየፋፋልን እንደሄድ መጽሐፍ ቅዱስ ያስተምረናል። ለዚህም ነው ሁል ጊዜ ታሰላስለው ዘንድ ቀንና ሌሊትም የሚለው። በዚህ ላይ ብቻ ብዙ ማለት ይቻላልና እንዲሁ ገረፍ አድርጌው ልለፍ። ዛሬም ብዙ የምንሰማው ስለ ስኬቶች እኔ በዚህ ባለውበት ሀገር 7 ስቴፕ ቱ ቢ ሰክሰስፉል እንደዚህ ለመሆን በጋብቻ ላይ ሰክሰስፉል ለመሆን በፋይናንሻል ሰክሰስፉል ለመሆን በተለያዩ ነገሮች ኤቭሪ ኤሪያ ኦፍ በህይወታችን በማናቸው አቅጣጫ ሰክሰስፉል የሚባሉ ብዙ መጽሐፍቶች ተጽፈዋል። በጣም ብዙ በዚህ ባደገው ዓለም የምንኖር ብዙ ልምምዶቻቸውን ሰዎች ጽፈውልን እናነባለን እናያለን። ግን መጽሐፍ ቅዱስ ህይወት እንዲከናወን ስኬት እንዲሆንልን የሚለን ነገር ምንድነው? ይሄንንም እዚሁ መጽሐፍ ውስጥ እናየዋለን። በየቀኑ ደግሞ ህይወታችንን ሊያበረታታን ሊያጸናን የሚችል ነገር ብዙ ነገር አለ። አሁንም እህቴ እያንዳንዱን ሐሳብ ታነሳው ነበርና ወደዚያም አልገባ። እዚሁ ጋር ምዕራፍ 1 ላይ በብዙ መልኩ የምናያቸው ብዙ ነገሮች አሉ። እሱንም አልግባበት። ግን እንዲሁ ቢጠና ለራሳችን እዚህ ጋር አንኳር ሐሳቦች አይተን ነውና የምንሄደው። እነዚህን እንደ 1-3 ሐሳቦችን ያገኘሁትን ሰጥቻችሁ ልለፍ። አንደኛ ይሄ ስኬት የሚሆነውን ነገር እዛ ጋር ያው ታገኙበታላችሁ። መከናወን የሚለው መሳካት ለሰው ተሳካለት የሚለው ሌክጀሪ መኪና ስለነዳ ወይ ሌክጀሪ ሃውስ ውስጥ ስለኖረ ወይንም የባንክ አካውንቱ ስለወፈረለት ነው አይደለም። እነዚህ አይደሉም። በዓለም ስታንዳርድ በዓለም ባለው ፐርስፔክቲቭ ካየነው እይቶቻችን ሁሉ ይበላሹብናል። ዛሬም በምዕራቡ ዓለም የምናያቸው ሰባኪዎች ከዛ አንጻር የሆነ እኩሌታ ያለው ነገር ነው የምንማርበት የስኬት ምንጭ አይደለም ወገኖች። እሱ አይደለም፣ ፈጽሞ እንደዛ አይደለም። መጽሐፍ ቅዱሳዊ አስተምሮም አይደለም። ዛሬ የምናበላልጥበት ከዚህ ከሴኩላሩ ዓለም ጋር ያለው ስኬት እሱን አይደለም መጽሐፍ ቅዱስ ስኬትን ብሎ የሚያስተምረው። ግን 1-3 ነገሮች ለዚህ ሰው ይሆንለትን ያለውን ነገር ለኢያሱ እግዚአብሔር ለኢያሱ የሰጠውን ተስፋ ቁጥር 3 ላይ ምድሪቱን እንደሚያወርስ ከሱ ጋር እንደሚሆን ስኬታማ እንደሚሆን መጽሐፍ ቅዱስ እዚህ ጋር እግዚአብሔር አምላክ ለሱ የሚሰጠው ፕሮሚስ አለ። ወደምሰጣችሁ ምድር ዮርዳኖስን ተሻግራችሁ ውረሱ። ለአባቶች የተነገረውን ነገር እንዲወርሱ የሚያደርገውን ነገር የሚነግረዋል። እግዚአብሔር ቃሉን የሚጠብቅ አምላክ። ቁጥር 2 ላይ ቁጥር 5 ላይ ምን ይሏል? ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ። የእግዚአብሔር አብሮነት ወገኖቼ ስኬት የሚለውን ነገር ስናስብ በዚህ እይታ ውስጥ ብናየው ራሱ ትልቅ ነገር እና አብሬህ እሆናለሁ እስከ መቼ? በህይወትህ እድሜ ሁሉ ማንም እስከማይቋቋም ድረስ። ክብር ለእግዚአብሔር። ሶስተኛው ምንድነው የሚለው? ቃሌን እኔ እጠብቃለሁ፣ ነገር ግን በርታ፣ ጽና፣ አይዞ ጽና እያለ ይነግረዋል። ለእናንተ የምሰጣችሁ ነገር አለ፣ እኔ ቃሌን አደርጋለሁ፣ ደግሞም አብሬህ እሆናለሁ። ስኬቶቻችን ሊታዩ የሚገባው በዚህ ነው። ባንክ ባለን ነገር አይደለም፣ እንዲና እንዲህ ተብለን በምንጠራበትም ታይትል አይደለም፣ ባሉንም ሌሎች በዚህ በሚያልፉት ነገር ከኛ ጋራ ሞትን የማይሻገሩ ነገሮች ጋር አይደሉም ስኬቶቻችን።
ልንቆጥራቸውም ልንለካቸው ሜዥር ልናደርግበትም የሚገባው ነገር ፈጽሞ አይደለም። የብዙዎቻችን ነገር የተያዘበት ነገር ዛሬ ከወንጌል እውነት በራቀ ነገር ላይ ወገኖቼ እንደ እግዚአብሔር ቃል ባልሆነው ስኬት ህይወታችንን ነገሮቻችንን ስለማንለካና ስለማናስተያየው ነው። ይሄንን ያህል ካልኩኝ ይብቃኝ። ምዕራፍ 2 ላይ ስለዚህ ሴትዮ በጣም ወዳለሁ። ለእናንተም አንድ ጥያቄ ተዋለሁ። አሁን እህቴ ላመስግንም እህቴ የሚቫም ይሉት ነበር። እቺ ጋለሞታ ብሎ በዚህ ኒክኔም ይጠራታል መጽሐፍ ቅዱስ። ያው ከፊት ቀጥሎላት ጋለሞታይቱ ራብ 8 ጊዜ መጽሐፍ ቅዱስ ይናገራታል። ከስምንቱ በስድስቱ ምን ብለው ነው የሚጠራት? ጋለሞታይቱ ራብ፣ ጋለሞታይቱ ራብ። በዕብራውያን መጽሐፍ ላይም ከእምነት አባቶች ጋራ የተመሰከረላት ጌታ ኢየሱስ ክርስቶስም ከዚህ የዘር ሐረግም እንደመጣ እሷም እዛ ውስጥ እንደገባች የዳዊትም በዳዊት የዘር ሐረግ ውስጥም እንደገባች ስለዚህ ሴትዮ ይናገራል። እና ለንጉሱ ዋሽታለች። መጽሐፍ ቅዱስ ደግሞ ከእምነት ከጸደቁ ጋር ነው ብሏታል። እግዚአብሔር ከውሸት ጋር ይስማማል? ሴትዮዋ ዋሽታለች፣ አላየውም ብላለች አይደል? ከንጉስ የተላኩ ሰላዮች በቤትሽ ገብተዋል ሲሏት አልገቡም ብላ ነው የዋሸችው። እና እንትና ኢያሱም እምነቷን ያደንቅላታል፣ አክኖሌጅ ያረጋታል፣ የዕብራውያን ጸሐፊም ይጽፍላታል። እንዴት ነው የምናስታርቀው? እግዚአብሔር ከውሸት ጋር እንደማይዋሽ እውነተኛ አምላክ እንደሆነ ጀስቲፋይ እንደሆነ ይናገራል። ስለዚህ እቺ ሴትዮ ጸደቀች የሚለን እዛ ጋር ዋሽታለች ለንጉሱ፣ እዚህ ጋር ደግሞ መጽሐፍ ቅዱስ በእምነቷ እንዲህ ያደረገች ብሎ እንደውም እምነቷ ብቻ ሳይሆን ስራዋም ይገለጥላታል። ያዕቆብ በዛ መልኩ ይጠቅሳታል። እንዴት ነው የምናስታርቀው ይህን ሁለቱን ነገር? አሁን ወደዛ ውስጥ አልገባም ካለው ጥናት አንጻር። ለንጉሱ ዋሽታለች ከንጉስ ለመጡ መልእክተኞች፣ እዚህ ጋር ላለው ደግሞ መጽሐፍ ቅዱስ ጸድቃለች ይላል። በውሸቱ ነው የጸደቀችው። ቤቷ ተደብቀዋል ግን የሉም ብላለች። እዚህ ጋር ደግሞ አሉ። እንዴት ነው እውነቱንና ውሸቱን የምናስታርቀው? ለእናንተ ተዋዋለሁ። ይሄንን እስኪ አጥንታችሁበት ተወያዩበት። ኦኬ፣ ወደ እሷ ነገር እንሂድና ትንሽ ነገሮች እንሂድ። አንደኛ እቺ ሴትዮ ኃጢአተኛ ነበረች። መጽሐፍ ቅዱስ እንደሚለው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል በሚለው መሰረት ኃጢአተኛ ነች። ከኃጢአቷ ደግሞ የምናየው ምንድነው? ሞራል ኢምፒዩሪቲ። ምክንያቱም መጽሐፉ ምን ብሏል? ጋለሞታ ነች ብሏል። ፕሮቴስቲዩት ነበረች ነው አይደለም? አመንዝራ ሴት ነበረች፣ አመንዝራ ሴት ነበረች ነው የሚለን መጽሐፍ ቅዱስና ኃጢአተኛ ነች። ግን የዳነችበትን ነገር ደግሞ መጽሐፍ ቅዱስ ይነግረናል። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብሎ ስለሚነግረን እችም ሴትዮ ኃጢአተኛ ነች አይደል? ኃጢአተኛነቷን እናውቃለን። ሁለተኛ የምናየው ነገር ምንድነው? ከኩነኔ ወይም ከፍርድ በታች ነበረች። ምክንያቱም የእግዚአብሔር ቃል ሲነግረን ያለችበት ከተማ ኢያሪኮ መግቢያው በር ላይ ያለችው፣ ህዝቧም ከእግዚአብሔር ፍርድ በታች ናቸው። እግዚአብሔር እነዛን ከተማዎች አሳልፎ ለእስራኤል ልጆች ለአባቶች እንደገባው ተስፋ ሊሰጥ እሷም ከፍርድ በታች እሷም የአባቷን ቤቶች እና ዘሮቿ በሙሉ ሊጠፉ ያለች ሴት እንደነበረች ይናገራል። ከዚህ የምናየውን ነገር ለእኔና ለእናንተም ታሪኩን ብቻ ሳይሆን እያየን እንድንሄድ ፈልጋለሁ። አንደኛ ሺ ወዘ ሲነር ኃጢአተኛ ነበረች፣ እኔና እናንተም ኃጢአተኞች ነበር። ሁለተኛ ከእግዚአብሔር ፍርድ በታች ሁላችን እንደነበርን መጽሐፍ ቅዱስ ይነግረናል። ሶስተኛ ምንድነው የሚያሳየን? እቺ ሴትዮ ቀን የተቀጠረላት ነበር። እስከዚህ ጊዜ ድረስ ይህን ብታደርጊ አንቺም የአባትሽን ቤት ትድናላችሁ፣ እንደዛ ካልሆነ ግን ትጠፋላችሁ ተብሏል። እዚህ እኔ ባለሁበት ሀገር ግሬስ ፔሬድ የሚባል አለ። ክሬዲት ካርድ ልጆቻችሁን አውጡ፣ ሌሎቻችሁም ግሬስ ፔሬድ ይባላል። ይሄ ግሬስ ፔሬድ ምንድነው? ፉሊያው እናንተም በክሬዲት ካርድ የምትጠቀሙ ሰዎች ታውቃላችሁ። ይሄ ግሬስ ፔሬድ የሚሉት ኦን ታይም በዛ በሚሰጡት የክሬዲት ካርድ የተበደራችሁት የምንም ነገር ይሁን የመኪናም የቤትም ዋትኤቨር ኢት ኢዝ በማናቸው ምክንያት የምትገዙትም ዕቃ በየወሩ ይሄን አልከፍላለሁ ብላችሁ የመጀመሪያው ነው የሁለተኛ ሶስተኛውን ወር ደህና ሄዳችሁ በመሀል ላይ ረስታችሁትም ወይም ፋይናንሻል ፕሮብሌም ኖሮ ባትከፍሉ
በዚያ ጊዜ ቅጣት አለ፣ የሚከፈል ቅጣት አለ። 25 30 39 $40 እንደዚህ የሚከፈል ነገር አለ። በዚያ ጊዜ ስላልከፈላችሁ ደውላችሁ ይሄን አልተጨምሮበታል ብሎ ክሬዲት ካርዱ ቢሉ ላይ ማነው ቢል ስቴትመንቱ ላይ ይመጣል። ያ ነገር የት መጣ ብላችሁ ስጠይቁ በሰዓቱ አልከፈልክም፣ በሰዓቱ የሚከፈለውን ነገር አልከፈልክም ወይ አልከፈልሽም ትባላላችሁ። ስለዚህ ለአንድ አመት በአመት ውስጥ አንዴ እንደዛ አይነት ነገር ካለፋችሁ ያንን ቅጣት ይሄ ያለውን ክፍያ ያነሱላችኋል። which is very good grace period ይባላል። በአመት አንዴ በአመት አንዴ እንደዛ አይነቱን ነገር ልትጠቀሙ ትችላል። ደግሞ ደጋግሞ ከሆነ ግን የለም ያንኑ ቅጣት እየተከፈለ ወለድ አይደለም ንጹዬ ወለድ ሳይሆን በሰዓቱ ካልከፈል በዛ ሳይክል ፔሪድ ውስጥ የሚሰጡት ታይም ፔሪድ አለ። በዛ ውስጥ ካልከፈልከው ቅጣት አለው ሌት ፊ ቻርጅ ይባላል እና ያንን ቅጣት ትከፍላለህ በሰዓቱ የሚከፈለውን ካልከፈልክ ማለት ነው። እና እዚህም ጋር እግዚአብሔር አምላክ ለዚህ ሴትዮ እንዲህ አይነቱን ነገር ሲሰጣት እናያለን። ወገኖች ክብር ለእግዚአብሔር ይሁን። በእግዚአብሔርም ቤት ውስጥ እንዲህ አይነት ጊዜ አለ። ይሄ ግሬስ ፔሪድ የሚባል ታውቃላችሁ። እግዚአብሔር አምላክ ይሄ ለእስራኤል ልጆች ሊሰጣቸው ያለውን ምድር የከናኑ ምድር ፌሪዛዊ ኬኔናዊ ምናምን የሚባለውን አጥፍቶ ከመስጠቱ በፊት ለአብርሃም በመጽሐፍ ዘፍጥረት 15-16 አካባቢ የዚች ከተማ ጽዋ ገና በፊት ያልሞላም ይለዋል አይደል? 400 ዓመት ዘርህ ለባርነት ይሄዳል፣ ከዚያ በኋላ አመጣቸዋለሁ አለ። ጽዋው በዚያ ውስጥ ይሄ ህዝብ ንስሐ አልገባም፣ ወደ እግዚአብሔር አልተመለሰም። ይሄም አይደለም ምድርም ህዝቡም በእግዚአብሔር ፊት ተበላሽቶ የጥፋት ውሃ ከመምጣቱ በፊት ወደ ሌላው እንዳልሰብክ ይሄ ግሬስ ፔሪዱን ላሳያችሁ። there was 120 years 120 ዓመት ኖሃ መርከቡን እስከሚሰራ ድረስ እግዚአብሔር ለዚያም ህዝብ ይመለስ ዘንድ ይሄንን ጊዜ ሰጥቷቸው ነበር። በየትኛውም ዘመንና ታሪክ ውስጥ ብታዩ እግዚአብሔር ወዲያውኑ በማንም ላይ አልፈረደም። ጊዜ ሰጥቷቸው ነበር የመመለስ። ራእይም ላይ ታስታውሳላችሁ ከዝሙቷ ትመለስ ዘንድ ጊዜን ሰጥቷት ይላል አይደለም? ከዝሙቷም ትመለስ ባልጋ ላይ ጥላት አለው ይላል። እግዚአብሔር ይታገሳል፣ ይራራል። ሰው እንዲጠፋ የማይፈልግ አምላክ ይራራል እና ለዚችም ሴትዮ ተሰጥቷል፣ ለሰውም ዛሬም አይደል? ጌታ እንዲመጣ አንደኛ ጴጥሮስ ላይ ይናገራል። የእግዚአብሔር ፈቃድ ነው እንዲመጣ አስቸኩሉት ይላል። ግን ይድኑ ዘንድ የሰው ልጆች እንዳይጠፉ ነው ይላል አይደል? በምክሩ የሚያስብ ጌታ ክብር ለእግዚአብሔር ይሁንልን። ማንም ይጠፋ ዘንድ እንደማይወድ ጌታ ጊዜን ይሰጣል። ለዚች ለሴትዮም ለቤተሰቧም ጊዜን ሰጥቷት እነዚህ ሰው በዚህ ጊዜ እንደዚህ ይሆንልሻል የሚልን ነገር ሲሰጧት እናያለን ማለት ነው። እንዳሁን እንዳየን በኖሃ ዘመን እንደነበር በእነዚህ ሊጠፉ ባሉት ሰዎች 400 ዓመት ያህል እግዚአብሔር እንዲመለሱ ከኃጢአታቸው ከክፋት ጎዳናና መንገዳቸው እንዲመለሱ ጊዜን እንደሰጣቸው ይናገራል መጽሐፍ ቅዱስ። ሌላው ምንድነው? የእግዚአብሔርን ቃል ሰማች ይላል። ቅድም እህቴ ባትለው ነበር አይደል? እናንተ ልትመጡ እንዳለ የሁላችን ልብ ቀለጠ፣ እኔም አወቀው አለች። ከሩቅ ገና ሰምታለች። የህዝቡም ልብ የከተማውም ህዝብ ልብ ቀልጦ ነበር። ከፍርድ በታች እንደነበሩ ስላወቀች እቺ ሴትዮ እንዲህ ነው ብላ ያንን የሰማችውን ነገር ይዛ ጠበቀች ሰላዮቹንና አስተናገደች። አራተኛ ፍርድ እንዳለ የፍርድን ነገር እንደሰማች ብቻ ሳይሆን እንደገና ደግሞ አመነች ይለናል መጽሐፍ ቅዱስ። ያው እምነቷም ጽድቅ ሆኖ እንደተቆጠረላት ይናገራል። አመነች። ሌላው አሁን ስድስተኛውን በደንብ ስሙኝ። ማመኗ ብቻ ሳይሆን እምነቷን በስራ ገለጠች። ያዕቆብም አባታችን አብርሃም በስራው የጸደቀ አልነበረምን ብሎ ይስሐቅን ይዞ ወደ ሞሪያም ተራራ እንደወጣ መጽሐፍ ቅዱስ ይናገራል። እቺ ሴትዮ በፍርድ ነው ቃሉን የሰማችው። እኛ ልባችን ተንቀጠቀጠ፣ የከተማው ህዝብ ሁሉ ልቡ ቀለጠ ብላ ፍርድ አለ ከፊታችን እናንተ ስለመጣችሁ አምላካችሁ እግዚአብሔር ከናንተ ጋር ስለሆነ የፍቅር ወንጌል ብቻ አይደለም የሰማችሁ፣
ፍርድ ከፊታቸው በእሷና በሕዝቧ ላይ እንዳለ ሰምታ ያንን አመነች። ስድስተኛ እነዚህን ሰዎች ሰላዮቹን ሸሸገች፣ እምነቷን በስራ ገለጠች። ጋለሞታይቱ ረሃብ በስራዋ የጸደቀች አልነበረችምን ይላል። ያው ብዙ ጊዜ ዛሬ ስራ ምንም አያረግም የሚባል ትምህርት እንሰማለን ነው። እኔና እናንተ ለመዳን አይደለም የምንሰራው። ደህንነት ጸጋው በእምነት አድኖናል፣ እግዚአብሔር ይመስገን። ማንም እንዳይመካ እምነታችን ማነው ጸጋው በእምነት አድኖናል እንጂ በስራ አይደለም። ፖስት ማንም እንዳናረግ መጽሐፍ ቅዱስ ይናገራል። ፈጽሞ ጠንቅቆ ስራችንን ኢየሱስ ክርስቶስ ሰርቶልናል። ክብር ለእግዚአብሔር ይሁን። ግን ከዳንን በኋላ እምነታችን በስራ ሊገለጥ ይገባዋል። እቺ ሴትዮ እንደዚህ ነው ያደረገችው። ይኸው ስሙኝ በደንብ። ስለ ዳንን አይደለም ለመዳን ብለን አይደለም የምንሰራው፣ ስለ ዳንን ነው ግን የምንሰራው። ስለ ዳንን ነው የምንሰራው። የቅዱሳን ሁሉ እምነታቸው በስራቸው እንደተመሰከረላቸው እንደውም የእያንዳንዱ ሽልማት ለእምነታችን አይደለም የሚሰጠው። መጽሐፍ ቅዱስ ያስተምረን እያንዳንዱም እንደ ስራው መጠን ይከፈለዋል ነው የሚለው። ስራችን እንጂ እምነታችን አይደለም። በእምነት ድነን በክርስቶስ ኢየሱስ በዳነው ውስጥ በምንሰራው መልካም ስራ ነው ብድራታችንና ሽልማታችን እንኳን የሚሆን። ወደ ሌላ እንዳልሄድ ይሄንንም እዚሁ ጋር ላምጣው። እምነቷን በስራ የገለጠች ሰው እንደነበረች መጽሐፍ ቅዱስ ይነግረናል። ክብር ለእግዚአብሔር ይሁንልን። ከዚያ በኋላ ምንድነው የሚለው? ሌሎችን ከጥፋት ለማዳን አሸናፊ ሆነች እቺ ሴትዮ። ይታያችሁ በኢያሪኮ ንጉስ የተላከው ሰው እነዚህን ሰላዮች ቢያገኛቸው ምን እንደሚያደርግባቸው አላውቅም። እንደገና በሷ ብቻ ሳይሆን የቤተሰቧንም ሰዎች አዳነች። እቺ ሱል ዊነር ነች፣ ነፍስን ያዳነች ነች። ብቻዋን ብቻ ሳይሆን ቤተሰቦቿንም እንዲህ አይነት አምላኩ እግዚአብሔር ከእርሱ ጋር ያለ ሕዝብ ወጥቷልና ከነዚህ ሰዎች ጋር እንዳን ብላ እርሷና የቤተሰቦቿን ያዳነች ሰው እንደሆነች መጽሐፍ ቅዱስ ይነግረናል። ሌላው ከፍርድ ማምለጧን። ክብር ለእግዚአብሔር ይሁን። እኔና እናንተም እንደዚህ ነን አይደል? ከፍርድ ያመለጥንን ኃጢአተኞች ነበር፣ ከፍርድ በታች ነበር። እግዚአብሔር አምላክ በምህረቱ ባለጠጋ ስለሆነ ወንጌልን ሰምተን እንድንድን ግሬስ ፔሪየድ ለእኔና ለእናንተ ተሰጠን። እቺ ሴት የእግዚአብሔርን ፍርድ ሰምታ እንዲህ አይነት ፍርድ በሌሎች ከተማዎች ላይ እንዳደረጋችሁ እንዳለች ለእኔና ለእናንተ ቸርነት አድርጎ ሰዎች ልኮልን እግዚአብሔር የእግዚአብሔርን ቃል ሰማን፣ ከፍርድ ዳንን አይደል? ዳንን። ብታምን ይሄ ይሆንልሃል፣ ባትሰማና ባትቀበል ግን እንዲህ አይነት ፍርድ አለ የሚሉ የነገሩንን ልኮልን መልእክተኞች ዳንን። ያንን ቃል ሰማን፣ አመንን። ዛሬ ደግሞ እየኖርን እምነታችንን በስራ እየተገለጠበት እንመላለሳለን። ለሌሎች ደግሞ ምስክር እንሆናለን። ቤቷንና ዘመዶቿን በዚች ሴትዮ እንዳተረፈች ከፍርድ ነፃ እንዳወጣቻቸው መጽሐፍ ቅዱስ ይነግረናል። ሌላው ምንድነው? እዚህ ጋር የምናየው ማቴዎስ ወንጌል ምዕራፍ 1 ላይ እዛ ላይ ከነዚህ ከጌታ ኢየሱስ ዘሮች ጋር እንደተጠቀሰች ይናገራል። እሱን ላንበውና እንትን ልበል። አንዳንዴ ስሟ ብዙ ያነጋግራል። እዚህ ቦታ ላይ ግን እሷ እንደሆነች ይህንን እወቁልኝ። ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሰይን ወለደ ይላል። ራኬብ በሚለው እዚህ ጋር ረሃብ ነች። ሰልሞንም ከራኬብ አያችሁ፣ በአይሁድ ሰርግ ውስጥ ገባች፣ በአይሁድ ሜሬጅ ውስጥ ገባችና ሰልሞንም ከዚች ከጋለሞታይቱ ቦዔዝን ወለደ ይላል። ቦዔዝ ደግሞ ከሩት ኢዮቤድን ወለደ፣ ኢዮቤድም እሰይን ይላል። እና የዳዊት አያት እንደሆነች እዚህ ጋር አያት ነች፣ ቀድማ አያት። ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን፣ ኢዮቤድም እሰይን ወለደ ነው የሚለን። እና አያቱ ሳትሆን አትቀርም። የዘመድ አቆጣጠር ያሳስታል ትንሽና ኤኒዌይስ በእንትን ነገር ስሙኝ፣ ቀድማ አያት ነች። ቴንኪው ንጹህ ቀድማ አያት ሆነች ማለት ነው። ወደ አይሁድ እንትን ውስጥ ሮያል ፋሚሊ ውስጥ መጣች ማለት ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስም ከዳዊት ዘር እንደመጣ እናውቃለንና ለእኔና ለእናንተም ይሄንን ይሆነልን። ዋው ብዙ ቆየሁኝ።
እግዚአብሔር አምላክ ይባርካችሁ። ተባረኩ።